ማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብ ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ አጋንንትም ያደሩባቸውን በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ ፈወሳቸው ይላል ማቴዎስ ምዕራፍ 4 ቁጥር 23 ላይ። የማቴዎስ ወንጌል ምዕራፍ 15 ደግሞ እንደዚህ ይላል ቁጥር 29 ላይ እንደዚህ ይላል ኢየሱስም ከዚህ አልፎ ወደ ገሊላ ባህር አጠገብ መጣ። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝብም አንካሶችን አንካሳ ካለህ ስማ አንካሶችን እውሮችንም ዲዳዎችንም ጉንድሾችንም ሌሎችንም ብዙ ይዘው ወደ እርሱ አመጡ። እነዚህን የበሽተኛ አይነት ወደ ኢየሱስ ይዘዋቸው መጡ። አሜን። ወደ ጻድቃን ወደ መላክ ወደ ምናምን አይልም ነው ማለት አይልም። እንደሱ ያው እዚህ ጋር ስማ በደንብ የማቴዎስ ወንጌል ምዕራፍ 15 ቁጥር 30 ላይ ብዙ ሕዝብም ይላል አንካሶችን እውሮችንም ዲዳዎችንም ጉንድሾችንም ሌሎችንም ብዙ ይዘው ወደ እርሱ ቀረቡ። በኢየሱስም እግር አጠገብ ጣሏቸው፣ ፈወሳቸው፣ አንድም አላስቀረም። አሜን። ወደ ኢየሱስ የመጣ በሽተኛ ተፈውሶ ነው የሚመለሰው። አሜን። ወደ ኢየሱስ የመጣ አጋንንት ተዋርዶ ተሰቃይቶ በረከታቸውን ለቆ ጤንነታቸውን ለቆ ትዳራቸውን ለቆ እንኳን እሱን ምድሪቱን ለቆ ነው የሚሄደው። አሜን። ኢየሱስ ነው ከዚህ ሁሉ ነፃ የሚያወጣ። አሜን። አንድም ሳያስቀር ፈወሳቸው ነው የሚለው። ዛሬም ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው፣ አላረጀም። ዛሬም ይፈውሳል። አሜን። ይኸው እንግዲህ 45 ሚሊዮን ኦርቶዶክስ ወደ ፕሮቴስታንት የመጣው በጥይት አይደለም እያለው አይታል በደንብ ሰምተሃል። ኢየሱስ በፍቅር ማርኮ የሚፈወሰውን ፈውሶ እንኳን ህዝቡን መነኩሴ ሳይፈራም ይፈውሳል። መርጌታዎችን መነኮሳቶችን በርካታ የዳነ መነኩሴ ያለዛ ውስጥ ያው የእንጀራ ጉዳይ የክብር ጉዳይ ነው። እዚያ ሆነ ያልመሰከሩት በፈሪሳውያን ምክንያት ከምኩራብ እንዳይወጡና እንዳያስወጧቸው አልመሰከሩለትም። ከእግዚአብሔር ክብር ይልቅ የራሳቸውን የሰውን ክብር ስለወደዱ እዚያው ነው ያሉት። 50,000 100,000 እየበሉ በሆነ ማለት ነው። አባታችን ይፍቱኝ እየተባሉ በርገራቸውን እየበሉ ማለት ነው። ቁርጣቸውን እየበሉ ማለት ነው። በ300,000 አልጋ እየተኙ ማለት ነው። እኛ ግን ከክርስቶስ የሚበልጥ ክብር ስለሌለ አሜን። ከኢየሱስ የሚበልጥ ዕውቀት፣ ጽድቅ፣ ቅድስና መጽደቂያ ስለሌለ አሜን። ሁሉን እንደ መርገም ጨርቅ ጥለነው እንደ ጉድፍ ቆጥረነው ምንኩስና በል ኦሪጂናል መነኩሴዎች መርጌታ በል የአቋቋም መምህር የቅኔ መምህር ይህንን ሁሉ 4 አይና ከሚባሉት በላይ ናቸው። ነገር ግን እርሱን ቁጭ አድርገው የሚበልጠውን የሚፈውሰውን ሕይወት የሚሰጠውን የክርስቶስን ወንጌል በአደባባይ ይዘው መጡ። በሰው ፊት ለሚመሰክርልኝ አለ ኢየሱስ። አሜን። በሰው ፊት ለሚመሰክርልኝ እኔም በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት ለሚክደኝ በሰው ፊት ለሚቃወመኝ በአባቴና በቅዱሳን መላእክት ፊት አፍርበታለሁ አለ። በኋላ ከሚያፍርብን በጊዜ መመስከር አለብን ብለን ምንኩስናውን፣ ምርግትናውን፣ ቆምስናውን ሳይሆን የክርስቶስን አዳኝነት ይዘን ወጣን። በርካታ የሀገራችን ሕዝብ ደግሞ እናንተ ሌቦች እንዴት እንዲትና ከኢየሱስ ያድናል ትላላችሁ ብለው ደግሞ የሚቃወሙ አሉ። ኢየሱስ ያላዳነ ማን ያድናል? ይሄው እዚህ ጋር ተጽፏል እኮ የማቴዎስ ወንጌል ምዕራፍ 15 ቁጥር 30 ላይ ብዙ ሕዝብም ይላል አንካሶችን ይኸው ኢየሱስ ባለበት የዕውር አይነት ነው ያለው። ሊፈወስ ይመጣል። ኢየሱስ ማለት ዋና ሆስፒታል ማለት ነው። አሁን ምኒልክ ብትሄዱ፣ ጣይቱ ብትሄዱ፣ የካቲት ሆስፒታል ብትሄዱ
የበሽተኛ አይነት ዘመን በየገዳሙ ብትሄድ ይሄ ሁሉ ሰው ግን ወደ ኢየሱስ ቢመጣ ይፈወሳል። ወደ ኢየሱስ ቢመጣ ይፈወሳል። ጌታ ኢየሱስ ምስክሬ ነው፣ ይፈወሳል። አሁን በእኛ ቤተክርስቲያን ላይ አጋንንት ይወጣል። የሚወጣው በኢየሱስ ስም ነው። አሜን። ካንሰር ይነቀላል። መንቀያው የኢየሱስ ስም ነው። አሜን። ደንቆሮ ይሰማል። የሚሰማው በኢየሱስ ስም ነው። አሜን። ድዳ ይናገራል። የሚናገረው በኢየሱስ ስም ነው። ድዳን የሚከለክል የጭንገፋ መንፈስም በኢየሱስ ስም ይመታል። የእግዚአብሔር ስም የተባረከ ይሁን። እንደዚህ አይነት አባቶችን ያስነሳልን እግዚአብሔር የተባረከ ይሁን። እንግዲህ አሁን እንደሰማነው በእግዚአብሔር ቃል ውስጥ እንዳየነው ፈዋሽ አዳኝ ኢየሱስ ክርስቶስ ብቻ እንደሆነ ከቃሉ አይተናል። የሚያድን የማዳን ኃይል ያለው የኢየሱስ ስም ብቻ ነው። ሌላ የምንድንበት መንገድ የለም። ምንም ማድረግ አይቻልም። ኢየሱስ ክርስቶስ ብቻውን ያድናል፣ የዘላለም ሕይወት ይሰጣል። ኑ ወደ ኢየሱስ። ኢየሱስ ያድናል።